ሰላም ውድ ቤተሰቦች እንደምን ቆይታችኋል? ይሄ ኢትዮ ሌጋል ሌንስ ነው። በዛሬ ኤፒሶዳችን ይዘንላችሁ የመጣ ነው አንድ በህግ የተመረቀ በዜሮ ኤክስፒሪየንስ ያለ ምሩቃን ምን አይነት የስራ ዘርፍ ውስጥ መሰማራት ይችላሉ የሚሉትን 5 ነጥቦችን እናነሳለን። ከኛ ጋር ቆይ። እንግዲህ ተመልሰናል። መጀመሪያ ላይ የህግ ዲግሪያችሁን የያዛችሁት የዘንድሮ ተመራቂዎች እንኳን ደስ አላችሁ ማለት እፈልጋለሁ። ግን ቀጥሎ የሚመጣው ነገር ምንድን ነው? ምን አይነት ዘርፍ ውስጥ ልግባ? ለፊውቸርስ የትኛው ነው የሚጠቅመኝ? ምን አይነት ኤክስፒሪየንሶች ያስፈልጉኛል? በፋይናንሻል ደረጃም የትኛው አዋጭ ነው የሚሉ ነገሮች እንደሚያሳስባችሁ በጣም ይገባናል። እኛም ለዛሬ ይዘን የመጣ ነው ለነዚህ መፍትሄ የሚሆኑ ጉዳዮችን ይዘን መጥተናል። ምን አይነት ዘርፍ ውስጥ ብትገቡ አዋጭ ነው፣ ለኤክስፒሪየንስ የትኛው ይሆናችኋል የሚሉትን 5 ነገሮችን እናነሳለን። ቀጥታ ወደ ዝርዝሩ እንግባ። አንደኛና የመጀመሪያው አንድ የህግ ምሩቅ ጆይን ሊያደርገው የሚችለው የስራ ዘርፍ ውስጥ የሚመደቡት የመንግስት የስራ ዘርፎች ተብሎ የተዘረዘሩ አሉ ማለት ነው። ስለዚህ ወደ መንግስት የስራ ዘርፍ መግባት የሚፈልጉት ምን አይነት አማራጭ አላቸው ብለን ስናይ የመጀመሪያው እና ብዙ ኦፖርቹኒቲ ለብዙ ሰዎች የሚፈጥረው አቃቢ ህግ የምንለው ነው። ይህ አቃቢ ህግ ደግሞ በተለያዩ ክፍል እንትን ይላል ማለት ነው። አንደኛው የፌዴራል አቃቢ ህግ አለ፣ ሁለተኛው አዲስ አበባ ከተማ አቃቢ ህግ አለ፣ ሶስተኛ ደግሞ ክልሎች የሚሰጡት አቃቢ ህግ ስራ ዘርፍ አለ ማለት ነው። ስለዚህ ክልል ላይ ማሰልጠኛ አለ። ስልጠናውን ከጨረሱ በኋላ ለአንድ አመት ወይ ለ6 ወር ቀጥታ ወደ አቃቢ ህግ መግባት ይችላሉ። አዲስ አበባና ፌዴራል ከሆነ ደግሞ ያለ ስልጠና ቀጥታ ወደ ስራ መግባት የሚቻልበት እድሎች አሉ ማለት ነው። ሁለተኛው የመንግስት ስራ ዘርፍ ደግሞ ረዳት ዳኛ ማለት ነው። ረዳት ዳኛ መሆን ይቻላል። ምክንያቱም ዳኛ ለመሆን ኤክስፒሪየንስ ያስፈልጋል። ረዳት ዳኛ ግን በዜሮ ኤክስፒሪየንስ ጆይን መደረግ የሚችል ነው። ሌላኛው ደግሞ እንደየነጥባቸው ደግሞ የህግ ጉዳይ ጸሐፊ የሚባል አለ፣ ኦፊሰር አለ እና የተለያዩ የመንግስት ሚኒስቴር መስሪያ ቤቶች ውስጥ ጆይን ማድረግ ይቻላል ማለት ነው። እንደ ገቢዎች ሚኒስቴር፣ እንደ ጉምሩክ ኮሚሽን እንዲሁም ደግሞ የፎሬን አፌርስ የምንለው የውጭ ጉዳይ ሚኒስቴር እነዚህ የተለያዩ የመንግስት ሚኒስቴር መስሪያ ቤቶች እና ሌሎች የመንግስት መስሪያ ቤቶች ውስጥ ደግሞ እንደ ነገረ ፈጅ እንደመሆን የህግ ባለሙያ አማካሪ በመሆን መስራት ይችላሉ ማለት ነው። እነዚህ በመንግስት የስራ ዘርፎች ውስጥ ያሉ የስራ ዝርዝሮች ናቸው። ሁለተኛ ላይ ያለው ደግሞ ፕራይቬት ሴክተሮች ናቸው። ፕራይቬት ሴክተር ማለት የግል ድርጅቶች በኮርፖሬት ደረጃ ማለት ነው። እኛም ያለንበት እሱ ስለሆነ ከኤክስፒሪየንስ ማውራት የምንችለው ዋናው ነገር እና በዜሮ ኤክስፒሪየንስን ደግሞ ብዙ ተመራቂዎችን በማንሳት የሚታወቁት እነ ፋይናንሻል ሴክተሮች እነ ኢንሹራንስ እና ባንኪንጎች ናቸው ማለት ነው። እና ምን አይነት ስራዎች መስራት ይችላሉ እዛ ውስጥ ቢገቡ ብለህ ስታያቸው ኮንትራክትን ድራፍት ማድረግ ይችላሉ። እንደ ሎን ያሉ ነገሮችን ሪከቨር ማድረግ ላይ መስራት ይችላሉ። ሌላ ደግሞ አድቫይዘሪ ዩ ካን ጊቭ አድቫይስ ማለት ነው። እነዚህ አይነት ዘርፎች ሲገባ ሌጋል አድቫይዘሪ ነገሮች መስራት ይችላሉ። ሌላ በጣም ትልቁ አድቫንቴጃቸው ነው ብዬ የማስበው ምንድን ነው ትላልቅ የሆኑ የሲኒየር ሌጋል ኦፊሰሮች ጋር የመስራት እድል ያገኛሉ ማለት ነው። ለረጅም ጊዜ እዛ ውስጥ የሰሩት በጣም ኤክስፐርት የሆኑ ሰዎች ጋር የመስራት እድል ስላላቸው ኤክስፒሪየንስ ለማግኘት በጣም ቀላል የሆነ ቦታና እንዲያውም ታይም ፍሪደም ያለ ቦታ ስለሆነ ለፊውቸራቸው በተለይ ፋይናንሻል ሴክተር ላይ ወይ ደግሞ ኮሜርሻል ቦታዎች ላይ ስፔሻላይዝ ማድረግ የሚፈልጉ ምሩቃን ዘንድሮ እዛ ቦታው ላይ መግባት ይችላሉ ብዬ አስባለሁ። ሌላ በግል ደረጃ መግባት የሚችሉት ኮርፖሬት ሌጋል ኦፊሰር እንደ ፒኤልሲ ወይ ደግሞ ሼር ካምፓኒዎች ያሉ ድርጅቶች ውስጥ መግባት ይቻላል። አሁን ለምሳሌ ምን አይነት ዘርፎች ናቸው? ወይ ሪል ስቴት፣ ማኑፋክቸሪንግ ካምፓኒዎች፣ ኤክስፖርት ኢምፖርት፣ እንደዚህ አይነት ቦታዎች መግባት ይቻላል ማለት ነው። በህግ በዜሮ ኤክስፒሪየንስ መግባት የምንቻልበት አንዱ እነዚህ ናቸው። እነዚህ አይነት ቦታዎች ደግሞ ስገባ ምን አይነት ስራ ይጠበቅብሃል መሰለህ? ማንኛውም ድርጅት ኮንትራክትን ሳይፈጽም ወይ ደግሞ ውሉ ውስጥ ሳይገባ ስራ አይሰራም ማለት ነው። ማን ነው ያለው ደግሞ ከሌጋል ኤክስፐርቲዝ ውጪ ኮንትራክቶችን ድራፍት ማድረግ ላይ ጉብዝና ያለው በጣም ይፈልጋሉ ማለት ነው። ሌላ ደግሞ እነዚህ አይነት ድርጅቶች ሌጋል ኮምፕላያንሶችን ምን አይነት ሌጋል ሪኳየርመንቶች ይጠበቅባቸዋል የሚለው እያንዳንዱ ቦታ ላይ ራሱ የሆነ ህግ አይደለ ያለው እና ከህግ ሳይወጡ ህጎችን ሳይጥሱ የነሱም ላይክ ሊያቢሊቲ ውስጥ ሳይገቡ ማለት ነው ሊያመጣቸው የሚችላቸውን ሌጋል ሊያቢሊቲዎች እየተጠበቀ እንዳለ እንዴት መስራት እንደሚችሉ
ሌጋል ኦፒኒየን መስጠት የሚችሉት እነሱ ስለሆነ በዜሮ ዲግሪ መግባት የሚቻልበት አንዱ ቦታ ይዛ ነው። ሌላ ቦታ ደግሞ ሌጋል አድቫይዘር ፎር ማይክሮ ፋይናንስስ ጥቃቅን የሆኑ ገና ስታርታፕ ደረጃ ላይ ያሉትም ድርጅቶች ይኖራሉ ማለት ነው በፕራይቬት ደረጃ። እነዚህ አይነት ቦታዎችን ብትገባ ኮንትራቶችን ድራፍት ማድረግ ይቻላል። ኮንትራት ሪቪዎችን መስራት ይቻላል። እንደ ቅድሙ ደግሞ ሬጉላቶሪ ኮምፕላያንሶችን መስራት ስለሚቻል በጣም አዋጭ የሆነ ዘርፍ ነው ብዬ አስባለሁ። ኮርፖሬት ደረጃ ላይ ቢገቡ እነ ፋይናንሻል ሴክተሮች ገና ለተመረቁና ዊዝ ዜሮ ኤክስፒሪየንስ መግባት የሚችሉ ለህግ ምሩቃን አንዱ አድቫይዝ ማድረገው ይሄ ነው። ሶስተኛ ደግሞ ሎ ኦፊስ እና ሎ ፊርም የምንለው ነው ማለት ነው። እነዚህ ደግሞ ምንድናቸው? የጠበቆች ቢሮና ጠበቆች ማህበር ተብሎ የተቋቋሙ አሉ ማለት ነው። ስለዚህ ጠበቃ ቢሮ ስንል ረጅም ዓመት በህግ ሙያ የሰሩና ያገለገሉ ሰዎች ጠበቃ ከሆኑ በኋላ የጥብቅና ላይሰንስ ካወጡ በኋላ 1 2 3 ሆነው ወይም ደግሞ በግልም ሊሆን ይችላል ኦፊስ መክፈት ይቻላል ማለት ነው። ስለዚህ እዛ ውስጥ እንደ ረዳት በመሆን በዜሮ ኤክስፒሪየንስ ከነሱ ስር በጣም ስፔሻሊ ወደፊት የጥብቅና ሙያን መቀላቀል የሚፈልጉ የህግ ባለሙያዎች በጣም ጠቃሚና ጥሩ ጅማሮ ይሆናቸዋል ብዬ አስባለሁና እነሱ ጋር በመሄድ የተለያዩ ፍርድ ቤቶች ላይ በመሄድ ክሶችን ማዘጋጀት ሊሆን ይችላል። መልሶች እንዴት እንደሚቀርቡ፣ ክርክሮች እንዴት እንደሚደረጉ ችሎቶች ላይ በመቅረብ በመከታተል እነዛን ጉዳዮች ማየት ይችላሉ እና ለወደፊት በዚህ ዘርፍ ላይ መውጣት ለሚፈልጉ ሰዎች በጣም ጥሩ ትምህርት የሚማሩበት የተለያዩ ሊሚትድ ያሉ እውቀታቸው ራሱ ምክንያቱም ጠበቆች የመጣላቸውን ጉዳይ ስለሆነ የሚይዙት ወደ ሆነ ሴክተር ለምሳሌ አሁን ፋይናንሻል ሴክተር ከሆነ ባንኪንግ ላይ ከሆነ ባንኪንግ ሞር ኦር ሌስ ወደዛ ታደላለህ። ወደ ሌላውም ከሆነ ኢንሹራንስም ከሆነ ማይክሮ ፋይናንስም ከሆነ ወደ ሆነ ዘርፍ እንትን የማድላት ነገር አለ። ግን ጠበቆች ቢሮ ሲሆን ደግሞ ሁለገብ ስለሆነ የሚሰራው ስራ እዛ ውስጥ የተለያዩ ስራዎች እንዴት እንደሚሰሩ ከህግ ጋር የሚገናኙ ነገሮችን ማወቅ ይቻላል። ሌላው ደግሞ ሎ ፊርም የምንለው ማህበር የምንለው ይሄ ደግሞ ከሎ ኦፊስ ሻል ያለ ነው ማለት ነው። ይሄም የጠበቆች ስብስብ ነው። ነገር ግን እንደ ማህበር ተመስርቶ ትልቅ ነው ድርጅቱ እንደ ድርጅት ነው። ስለዚህ ትልቅ ስለሆነ ለብዙ ሰው የስራ እድል የሚፈጥር ነው እና እንዲሁም በሀገራችን ያላደገ ዘርፍ ነው። አሁን ገና እየገባ ያለ ነው ማለት ይቻላል ማለት ነው። የተወሰኑ ብቻ ናቸው ያሉ በቁጥር እና እነዛ ውስጥም በመግባት በጣም ብዙ የስራ እድሎች ኢቭን የውጭ ሀገር ስልጠናዎችን ማግኘት ይቻላል። ምክንያቱም ሎ ፊርም ትልልቅ የሆኑ አሁን የምታይ ከሆነ እነ ምህረት ብዙዎች አሉ። እነሱ አሁን ኮሚኒኬሽናቸው ስናት ሊሚትድ በዚህ ሀገር ብቻ የተገደበ አይደለም። ስለዚህ ከተለያየ ኢንተርናሽናል ግንኙነቶች ጋር ጉዳይ ስለሚፈጽሙ ትልልቅ ኢንቨስትመንት ሴክተሮች ኢንተርናሽናል ትሬድ ላይ እነዚህ ራሽ ላይ ስለሚሰሩ እሱ ደግሞ በጣም ትልቅ የሆነ ኦፖርቹኒቲ ነው ማለት ነው። ስለዚህ ይሄንን ዘርፍ በዜሮ ኤክስፒሪየንስ ጆይን ማድረግ ይቻላል ማለት ነው። ሶስተኛው ዘርፍ ይሄ ነው። ኦኬ፣ አራተኛና አምስተኛ ደግሞ ጠቅላላ አድርጌ አንድ ላይ ላንሳላችሁ። አራተኛ ምንድን ነው? ኤንጂኦ እና ኢንተርናሽናል ኦርጋናይዜሽን ውስጥ መሳተፍ ይችላሉ ማለት ነው። አሁን አይንጎና ላይ ኤንጂኦ በብዛት ሃንድ ፒኪንግ ነው። ተወዳደር የምትገባበት ድርጅት አይደለም። በብዛት እዛ ውስጥ ባለ በሪኮመንዴሽን ነው መግባት የሚቻለው። ግን አድቫንቴጁን ካገኙ ቢገቡ ያው ይመረጣል ማለት ነው። አሁን ሌላ ነገር እንደ ጁኒየር ሁማን ራይት ኦፊሰር መሆን ትችላለህ። ዩ ካን ወርክ ዊዝ ኢትዮጵያን ሁማን ራይት ኮሚሽኖች ጋር የመስራት ምናምን እድል ይሰጣል። በደግሞ በሎካል ደረጃ ሎካል ሲኤስኦ ጋር የመስራትም እድል ታገኛለህ እንደዚህ አይነት ቦታዎችን ብትገባ እና አንድ ያለው ይሄ ግብረሰናይ ድርጅቶች የሚባሉት እና ኤንጂኦዎችን መግባት ይቻላል። በሌላ በኩል ደግሞ እንደ አካዳሚክ እንደ ሪሰርች ላይ መግባትም ይቻላል። ግን አካዳሚክ እና ሪሰርች ላይ መግባት የሚፈልጉ ሰዎች they gotta be passionate about that። ፓሽኔት ካልሆኑ በጣም ረጅም ጊዜ ቁጭ ብለ ነገሮች ላይ ዲፕ ሪሰርች የመስራት የማንበብ የመመርመር ግዴታ ስለሚጠበቅባቸው ፓሽኔት የሆኑ ሰዎች እንደዚህ አይነት ዘርፍ ላይ መግባት ይችላሉ። በሌላም በኩል ደግሞ የዩኒቨርሲቲ አስተማሪዎች እንደ በፊቱ አይደለም። በፊት አሁን ሌክቸረር ሆነ መቅረት ትችላለህ ግቢ አይደለ በፈርስት ዲግሪ። አሁን ላይ አይቻልም፣ ግን አሲስታንስ መሆን ይቻላል። if that what you want የምትፈልገው አይነት ነገር ከሆነ በዛ ዙሪያ መግባት ይቻላል ማለት ነው። ሶ በሌላ ነገር ደግሞ ቀጥታ ማስተርስ መስራት የሚፈልጉ ልጆችም አሉ። እሱም መጥፎ አይደለም እነሱ የሚፈልጉት ነገር ከሆነ ማለት ነው። ሌላ ነገር ፉሊ ፈንድድ የሆነ ስኮላርሺፖችን መከታተል እነዛ ነገሮችን መሞከር ሲመለሱ with second degree አሪፍ ቦታ አሪፍ ደረጃ ላይ መድረስ ስለሚችሉ እነዚህን መንገዶችን ቢከተሉ with zero degree አሁን የተወሰኑ ወራት ራሱ ቢኖር ኤክስፒሪየንስ ቢኖር መግባት የምንችላቸው ቦታዎች በጣም ሰፊ ይሆናሉ ማለት ነው። ግን with zero degree በጣም ከባድ ነው። ጁኒየር ሆነ እያለ አንተ የምታውቃቸው ነገሮች በቲዮሪ ደረጃ ነው፣ በወረቀት ደረጃ ነው የምታውቃቸው። ኦፊስ ቢሮክራሲዎችን አታውቅም። ነገሮች እንዴት መደረግ እንዳለባቸው ስለማታውቅ
ዋን መንዝ ማለት ዋን መንዝ ኤክስፒሪየንስ ማተር ያደርጋል። ሶ ማንኛውም አይነት ቦታ ቢሆኑ ገብቶ በኋላ ላይክ ያለውን ነገር ኮንሲደር ቢያደርጉ ነው የሚሻላቸው ማለት ነው። መጀመሪያ ላይ አይ ይሄኛውን አልፈልግም ብሎ ቁጭ ከምሉ እንደዚህ ይመስለኛል። መጨረሻ ላይ የምትለው ነገር አካል እንግዲህ እነዚህ አሁን ያወራናቸው 5 የስራ ዘርፎች በዜሮ ኤክስፒሪየንስ ጆይን ልናደርጋቸው የምንችላቸው ናቸው። ግን በኤክስፒሪየንስ ደግሞ ዳኛ መሆን ይቻላል፣ ጠበቃ መሆን ይቻላል እና በልምድ በጣም ብዙ ልምድ እየኖረ ሲሄድ አሁን እንዳልከው ያለህ ኦፖርቹኒቲ በጣም እየሰፋ ወደ ትልቁ እየሄደ ይሄዳል ማለት ነው። ስለዚህ እነዚህ ለዛሬ ያዝንላችሁ 5 ዋና የስራ ዘርፎች ናቸው። እንግዲህ ይሄን ሁሉ አማራጮች አሉ። ከዚህ ሁሉ አንዱን አታጡም ብለን ተስፋ እናደርጋለን። ጨርሻለሁ በለኝ። እንግዲህ ውድ ቤተሰቦች ለዛሬ ይዘንላችሁ የመጣ ነው 5 በዜሮ ኤክስፒሪየንስ በህግ ዲግሪ የወጣ ሰው መግባት የሚችልባቸውን 5 ዘርፎችን ያየናቸው እነዚህ ናቸው። የትኛው ላይ ኢንተረስት አላችሁ? የትኛው መግባት ትመርጣላችሁ? ፈርዘር ደግሞ ኩዌስችን ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልን። እንደዚህ አይነት ጠቃሚ የሆኑ መረጃዎች እንዳያመልጣችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ለጓደኞቻችሁ ሼር አድርጉላችሁ። እኛንም ላይክ በማድረግ ተባበሩን። ሳምንት በሌላ ኤፒሶድ እስክንመለስ ድረስ